ስማኝ ወንድሜ፣ ዕድሜህ ከ30 ዓመት በታች ከሆንክ አዳምጠው። ምክንያቱም እነዚህ 10 ስህተቶች ሕይወትህን ሙሉ ድሃ አድርገው ያስቀሩሃል። ይህ በሃያዎቹ ዕድሜያቸው ውስጥ ለሚለፉ ነገር ግን ትኩረታቸው ለተሰረቀ ወይም ሕይወት ውለታ እንዳለባት ለሚያስቡ ወጣቶች ሁሉ ማስጠንቀቂያ ነው። ከ30 ዓመት ዕድሜህ በፊት የምትወስናቸው ውሳኔዎች ወይ ግዛትህን ይገነባሉ ወይ ደግሞ አቅምህን ይቀብራሉ። ጠጋበል፣ አእምሮን አሰራው። ከ30 ዓመት በፊት ወንዶች የሚሰሯቸው ድሃ፣ ግራ የተጋቡና አቅበቢስ ሆነው እንዲቀሩ የሚያደርጓቸው 10 አደገኛ ስህተቶች እነሆ። አዳምጥ ወገኔ። ዓላማን ከማሳደድ ይልቅ ሴቶችን ማሳደድ የሃያዎቹ ዕድሜህ ራስህን ለመገንባት ነው። ቆንጆ ሴቶችን ለማስደመም አይደለም። ሴቶች ሁሌም ይኖራሉ፣ የማግባት ጊዜህም ይመጣል። ሴቶች አንተን እንዲያሳድዱ የሚያረግ ሕይወትን በመገንባት ላይ አተኩር። ደሞዝ በቂ ነው ብሎ ማሰብ ወርሃዊ ደሞዝህ በረከት ይመስልሃል። በጎን ሌላ ነገር የማትገነባ ከሆነ ወጥመድ ነው። ንግድ ጀምር፣ ክህሎት ተማር፣ ጊዜህን መልሰህ ግዛ። ለማደግ ከመዋለ ንዋይ ማፍሰስ ይልቅ ለማስደመም ማውጣት። ያ አይፎን፣ የዲዛይነር ጫማዎች፣ በክለብ የምትጠጣቸው መጠጦች የወደፊት ሕይወትህን በዝምታ እየገደሉ ናቸው። ሀብት እንጂ ዕዳ አታከማች። ገንዘብህን አባዛው እንጂ አታባክነው። መርዛማ ጓደኞችንና ስሜታዊ ጥገኛዎችን ማቆየት የጓደኞችህ ስብስብ እንድታደርግ የሚገፋፋ ከሆነ ወደ ኋላ እየጎተቱህ ነው። ለመካከለኛነት ኑሮ ታማኝ መሆን የለብህም። ቁረጣቸውና ከፍ በል። ከሴቶች ጋር ስሜታዊ ድክመት ማሳየት፣ ሴት እንድትሰድብህ፣ እንድታታልልህ፣ ችላ እንድትልህ ትፈቅዳለህ እና አሁንም ትለምናለህ። ወንድሜ አቋምህን አስተካክል። ሴቶች የሚያከብሩት ኃይልና ድንበርን ብቻ ነው። መጽሐፍትን መማርንና ራስን ማስተማርን ችላ ማለት ሳምንቱን ሙሉ ፓርቲ ማድረግ፣ መጽሐፍ ማንበብ የለም፣ እድገት የለም። በ30 ዓመትህ ግን ሕይወት ታስተምርሃለች። አንብብ፣ ተማር። ገንዘብ እንዴት እንደሚሠራ ለመማር ታገኛለህ፣ ታወጣለህ፣ ትከስራለህ፣ ትደግመዋለህ። ገንዘብን እንዴት መቆጠብ፣ ኢንቨስት ማድረግ፣ ማባዛትና መጠበቅ እንዳለብህ ተማር። ገንዘብ ወደ ስሜታዊ ሰው አይመጣም፣ ወደ ስልታዊ ሰው ነው የሚመጣው። ያለ ዲሲፕሊን ወይም መዋቅር መኖር፣ በፈለግከው ሰዓት መነሳት፣ ሁሌም የጊዜ ሰሌዳ የለህም፣ ምንም ግብ የለህም። ይህ የተሸናፊዎች አኗኗር ነው። ቀንህን አዋቅር፣ ጊዜህን ተቆጣጠር፣ እናም በዓላማ ተንቀሳቀስ። ጊዜ አለ ብሎ ማሰብ ጊዜ የለም ወንድሜ። ሕይወት ቀድሞውን እየሮጠች ነው። በ30 ዓመትህ እኩዮችህ ዋና ሥራ አስፈጻሚዎች፣ የቴክኖሎጂ ግዙፎች፣ ባለሀብቶች ይሆናሉ። አሁንም ነገሮችን እየደረስኩበት ነው የምትል ከሆነ ሕይወት በየጠዋቱ በጥፊ መምታት ትጀምርሃለች። ሁሉንም ሰው ማመን፣ ሁሉም ሰው ጓደኛህ አይደለም፣ ሁሉም ሴት ዕጣ ፈንታህ አይደለችም። ብልህ ሁን። ዕቅዶችህን በዝምታ ያዝ፣ ጉልበትህን ጠብቅ። የወደፊት ሕይወትህ በማስተዋልህ ላይ የተመካ ነው። ስለዚህ እንደ ተዋናይ የምመክርህ የሃያዎቹ ዕድሜህ ለጨዋታ አይደለም፣ ቦታ ለመያዝ ነው። ከ30 ዓመት በፊት የምትገነባው ነገር ከፍ እንደምትል ወይም በመካከለኛነት ውስጥ እንደምትበሰብስ ይወስናል። እኩዮችህ ቲዲ ቶክስ ሲሰጡና በግል አውሮፕላን ሲበሩ አንተ የጸጸት ታሪኮችን የምትናገር ሰው አትሁን። ወንድ ሁን። ራስን አስተካክል። ንቃ። በለጠ ሸቴ ዘሀገረ ኢትዮጵያ